ፑቲን አራስ ነብር ሆኗል። ዘለንስኪ አዘናግተው ጉድ ሰሯቸው። ፑቲን ጉድ ተሰርተዋል። አራስ ነብር ሆኗል። እሳት ጎርሰው እሳት ለብሰው አደገኛ ኒውክሌር ወደ ኪየቭ እንዲተኮስ አዘዋል። ዩክሬን አዘናግታ ሞስኮ ላይ የፈጸመችው ከባድ የአየር ጥቃት የክሬምሊን ቤተመንግስትን አበሳይቷል። ከኢስታንቡሉ ድርድር ቀደም ብሎ ኪየቭ የፈጸመችው ጥቃት ፑቲን የሚተማመኑባቸው 40 የጦር ጀቶች ዶግ አመድ ሆነዋል። የሩሲያ ተደራዳሪዎች ኢስታንቡል በተገኙበት ዕለት የተፈጸመው ጥቃት ሞስኮን አበሳይቷል። ይህንን ተከትሎ ቭላድሚር ፑቲን ሁለት ቀጭን ትዕዛዝ ሰጥተዋል። ኢስታንቡል ያሉት ተደራዳሪዎች በአስቸኳይ ወደ አገራቸው እንዲመለሱ ያዘዙ ሲሆን ከዚህ በተጨማሪም እስካሁን በዓለም ላይ ጥቅም ላይ ያልዋለው አስፈሪው ኒውክሌር እንዲተኮስ ትዕዛዝ መስጠታቸው ታውቋል። የኒውክሌር ጥቃቱ በሶስት የዩክሬን አቅጣጫ ሊፈጸም እንደሚችልም ከሞስኮ የወጣው ወታደራዊ መረጃ አመላክቷል። ተወደዳችሁ የቻናላችን ቤተሰቦች ዩክሬን በሩሲያ የፈጸመችውን ዘግናኝ የድሮን ጥቃት ተከትሎ ፑቲን አራስ ነብር ሆኗል። ዘለንስኪ የተኛውን በሬ ቀስቅሰውታል። የነብርን ጭራ ከያዙ አይልቀቁ የሚለውን አባባል ልብ ያላሉት ዘለንስኪ የነብሩን ጭራ ለቀውታል። ይህንን ተከትሎ በቀጣይ ቀናትና ሰዓታት ከባድ የሚባል የኒውክሌር ጥቃት ዩክሬን ላይ እንደሚፈጸም እየተሰማ ነው። ጉዳዩን የተመለከተ ዝርዝር ያለ ጥንቅር ይዘናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ ፍጻሜው ድረስ አብራችሁን ቆዩም። ዶናልድ ትራምፕ ወደ ስልጣን ከመጣው የዩክሬን ጦርነት በአንድ ደቂቃ አስቆመዋለሁ ብለው ቃል ገብተው ነበርም። ስልጣን ከተቆጣጠሩ በኋላ አንዴ ዘለንስኪን ሌላ ጊዜ ደግሞ ፑቲንን በመዝለፍና በመቆጣት ጦርነቱን ለማስቆም ቢሞክሩም አልተሳካላቸውም። ነገሩ ከአቅማቸው በላይ ሆኗል። እንደ ዘበት 4 ዓመትን ሊያስቆጥር የተቃረበው የዩክሬን ጦርነት ሊቆም ነው ሲባል ሲባባስ ያዝ ለቀቅ እያለ ቀጥሏል። ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከገቡ በኋላ ጦርነቱን በድርድር ለማስቆም የተለያዩ ጥረቶች ቢያደርጉም አልተሳካም። ከቀናት በፊት የሁለቱ ሀገራት ልዑካን በቱርክ ተገናኝተው ለመወያየት ቀጠሮ ይዘው ነበርም። ከቀጠሮ ሰዓት ቀደም ብሎ ዘለንስኪ አዘናግተው ከባድ የድሮን ጥቃት በሞስኮ ፈጽመዋል። ዩክሬን የሸረሪት ድር ዘመቻ ስትል በሰየመችው ዘመቻ ሞስኮን አድምታታለችም። ኦፕሬሽን ስፓይደርስ ዌብ ወይንም የሸረሪት ድር ዘመቻ የሩሲያን ግዛት በጥልቀት በመዝለቅ በዩክሬን የተፈጸመ የተቀናጀ የድሮን ጥቃት ነው። በጥቃቱ በ5 የጦር አውሮፕላን ማረፊያዎች ላይ የነበሩ እጅግ ዘመናዊ የሩሲያ ቦምብ ጣይና የክትትል አውሮፕላኖች ወድመዋል። ዘመቻው በፕሬዝዳንት ቮሎዲሚር ዘለንስኪ ክትትል የተደረገበት እንደነበር የዩክሬን የደህንነት አገልግሎት ገልጿል። ፕሬዝዳንት ዘለንስኪ የተልዕኮ ከዕቅድ አንስቶ እስከ ውጤታማ አፈጻጸም ድረስ 1 ዓመት ከ6 ወር ከ9 ቀናት የፈጀ ነው ሲሉ በኤክስ ማህበራዊ ትስስር ገጻቸው ላይ አስፍረዋል። ዩክሬን ጥቃቱን ለማቀነባበር በከባድ መኪናዎች ላይ በተገጠሙ የእንጨት ሳጥኖች ወይንም ካቢኖች ውስጥ የተደበቁ ትናንሽ ድሮኖችን ተጠቅማለችም። ዩክሬን 400 ድሮኖችን አስርጋ በማስገባት ሩሲያን አለኝ ከምትላቸው ቦምብ ጣይ አውሮፕላኖች 40 ያህሉን አውድማለችም። በ3 ዓመቱ ጦርነት እንዲህ አይነት ግዙፍ ጥቃት ደርሶ አያውቅም። ጥፋቱ እንዳለ ሆኖ ዩክሬን ያጠቃችበት መንገድ በታሪክ ስንሰማቸው ከኖርናቸው የእስራኤሉ ሞሳድ ውስብስብ ተንኮሎች በላይ የሚገርም ነበርም። በአጭሩ ጥቃቱ ከዩክሬን እጅግ የራቀ የሩሲያ ግዛት ውስጥ ነው የተፈጸመው። የዩክሬን የደህንነት ተቋም ለቢቢሲ ዲውስኔ እንደተናገረው በሩሲያ ላይ የተፈጸመው ጥቃት ወደ አየር ኃይል የጦር ሰፈር አቅራቢያ በስውር በተጠጉ ከርቀት ቁጥጥር በሚደረግባቸውና በትክክለኛው ሰዓት ኢላማቸውን እንዲመቱ በተደረጉ ድሮኖች መሆኑን ተናግሯል። እሁድ ረፋዱ ላይ በበርካታ ማህበራዊ ሚዲያዎች ላይ በተጋሩ ተንቀሳቃሽ ምስሎች ዘለንስኪ የደህንነት ተቋማቸው ኃላፊን ቫሲል ማይሉክን አሞግሰው ድንቅ የሆነ ውጤት ነው ሲሉ የተካሄደውን ጥቃት አድንቀዋል። ጥቃት ያደረሱት 117 ሰው አልባ አውሮፕላኖች እያንዳንዳቸው የራሳቸው አብራሪ እንደነበራቸው ዘለንስኪ ተናግረዋል። እህልና ፍርፋሪ የተሞሉ ኮንቴነሮችን የጫኑ ረጃጅም መኪናዎች የደራሺያ የአየር ቤዝ ወደሚገኝበት ግዛት ተጓዙም። በበቂ ርቀት ላይ ሲደርሱ የኮንቴነሮቹ ጣራ ተከፈተ። ከ400 በላይ አጥፍቶ ጠፊ ድሮኖች እንደ ወፍ መንጋ ከኮንቴነሮቹ እየወጡ ሰማዩን ሞሉም። በሰማይ ሲጠበቁ በእህል መጫኛ መኪና ሰርገው ወደ ራሽያ የገቡ ድሮኖች ነበሩ። የራሽያ የተራቀቁ አየር መከላከያዎች በዚያ ቅርብ ርቀት ምንም ማድረግ አልቻሉም። ሩሲያ የምትመካባቸው 41 ቦምብ ጣይ አውሮፕላኖች እሳት ዘነበባቸው። $2 ቢሊዮን በቅጽበት እሳት በላው። ዩክሬን ሩሲያን አደባየቻትም። ዓለም ምላሹን በጥፍሩ ቆሞ እየጠበቀው ይገኛል። ኮሜዲያኑ ዘለንስኪ ፑቲንን አስለቅሷል። አሁን ጥያቄው
ሩሲያ ምን አይነት ያጸፋ ጥቃት ትፈጽማለች የሚለው ነው። ፑቲን ተዘናግተው በተፈጸመባቸው ጥቃት በሽቀዋል። ወደ ሚዲያ ብቅ ብለው ቁጣቸውን የገለጹትም ወዲያው ነበረም። ለወታደራዊ ክፍላቸው ቀጭን ትዕዛዝ የሰጡ ሲሆን ኒውክሌር ወደ ኪየቭ እንዲተኮስ ማዘዛቸውን ታውቋል። ይህንን ተከትሎ የፑቲን የበቀል ጥቃት እጅግ አደገኛ ሊሆን እንደሚችል ካሁኑ ተሰግቷል። ምናልባትም ባለፉት ዓመታት ኪየቭ ላይ ከፈጸመችው ጥቃቶች ሁሉ እጅግ ዘግናኙን ጥቃት ልትፈጽም ትችላለች ተብሏል። ፑቲን ለወታደራዊው ክፍላቸው የሰጡትን ትዕዛዝ የሚፈጽሙ ከሆነ እንኳን ኪየቭ ድፍን አውሮፓ ራሱ ሊተርፍ መቻሉ አጠራጣሪ ነው ተብሏል። ከዚህ በተጨማሪም ዓለም ወደ ኒውክሌር ጦርነት ልትገባ የምትችልበት እድልም እጅግ ሰፊ ነው። ከ3 ዓመታት በላይ ያስቆጠረው የሩሲያና የዩክሬን ጦርነት በዓለም ኢኮኖሚ በተለይም በምግብ አቅርቦት ላይ ካደረሰው አሉታዊ ተጽዕኖ ጎን ለጎን ሀያላን ሀገሮች የጦር መሳሪያ ሽቅድድም ውስጥ እንዲገቡም ምክንያት ሆኗል። በቀዝቃዛው ጦርነት ወቅት ጎልቶ ይታይ የነበረው የጦር መሳሪያ ሽቅድድም በስምምነቶች ተገድቦና ረገብ ብሎ ዓመታትን ቢያስቆጥርም ዛሬ ይህ ተቀይሯል። በተለይ የዩክሬንና የሩሲያ ጦርነት በምዕራቡ ዓለም በሩሲያና አጋሮቿ መካከል የፈጠረው የአቋም ልዩነት የጦር መሳሪያ ምርት ክምችትና አጠቃቀም ስምምነቶች እንዲጣሱ ምክንያት ሆኗል። በእንዲህ መልኩ የዩክሬኑ ጦርነት ቀጥሏል። ከቀጣዩ የራሽያ የበቀል ጥቃት በኋላ ደግሞ ጦርነቱ ይባባሳል በሚል ተፈርቷል። ዩክሬንን ለዚህ ሁሉ የዳረጋት ግን የኮሜዲያኑ ፕሬዝዳንት ኔቶን የመቀላቀል አደገኛ እርምጃ ነበርም። ሶቪየት ህብረት ከመፍረሱ ቀደም ብሎ ዩክሬን በ1991 ዓ.ም ራሷን የቻለች ነጻ ሀገር መሆኗን አወጀችም። ይህንን ውሳኔ ተከትሎ በሩሲያና ዩክሬን መካከል አለመግባባቶች ቢፈጠሩም ጠንከር ያለ አለመግባባት ጎልቶ መታየት የጀመረው እንደ አውሮፓውያን አቆጣጠር በ2014 ገደማ ነው። በወቅቱ በዩክሬን የተነሳው የብርቱካናማ አብዮት ዋናው የሀገሪቱ አለመግባባት መንስኤ እንደሆነም በስፋት ይጠቀሳል። የአብዮቱ መነሻ ከሞስኮ ድጋፍ እንደነበራቸው የሚነገርላቸው የወቅቱ የዩክሬን ፕሬዝዳንት ቪክቶር ያኑኮቪች ከአውሮፓ ህብረት ጋር የነበራቸውን የንግድ ስምምነት ለመሻር ያሳለፉት ውሳኔ ህዝባዊ አመፅ መቀስቀሱ ነው። በመጨረሻም ፕሬዝዳንቱ በ2014 ዓ.ም ከስልጣናቸው እንዲወገዱና አፍቃሪ ምዕራባውያን የሆነ መንግስት በዩክሬን እንዲመጣ ምክንያት ሆነም። ብርቱካናማ አብዮት በምዕራባውያን ፍላጎት አቅጣጫ መመራቱ የተንጸባረቀበትና በሞስኮና በኪየቭ መካከል ውጥረቱ እንዲባባስ ያደረገ ነበረም። በዩክሬን አፍቃሪ ምዕራባውያን መንግስት መምጣቱ ያሳስባቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲን አሜሪካና የአውሮፓ ህብረትን የፋሺስት መፈንቅለ መንግስት አድርጓል ሲሉ ከሰሷቸው። ከዚህም አልፎ ሩሲያ ከዩክሬን ግዛቶች መካከል አንዷ የሆነችውን ክሪሚያን ወደ ሩሲያ እንድትካለል አደረጉም። በሩሲያ በኩል የተወሰደው እርምጃ በሩሲያና በዩክሬን መካከል የነበረውን ግንኙነት የበለጠ ከማሻከሩ አልፎ ከምዕራባውያን ጋር ትንቅንቁ ተጠናክሮ ቀጠለም። አሜሪካና የአውሮፓ ህብረት በሩሲያ ላይ ማዕቀቦችን ቢያስከትሉ ሩሲያ ክሪሚያን በመያዝ በጥቁር ባህር የባህር ኃይል ጣቢያውን ሙሉ በሙሉ መቆጣጠር ቻለችም። ቀጥሎም በምስራቃዊ ዩክሬን ዶንባስ ግዛት ውስጥ ያሉ 2 ራስ ገዞች ሩሲያ እንደሚደገፉ ፍንጭ ሰጡ። እነዚህ በሩሲያ የሚደገፉትና በምስራቃዊ ዩክሬን የሚገኙት የዶንባስ ህዝቦች ሪፐብሊክ ወይንም ዲፒአር እና የሉጋንስክ ህዝቦች ሪፐብሊክ ኤልፒአር አካባቢውን ለመቆጣጠር ከመንግስት ጦር ጋር ግጭት ውስጥ ገቡ። በእንቅርት ላይ ጆሮ ደግፍ እንዲሉ እነዚህ ክስተቶች በሩሲያና ዩክሬን መካከል ጦርነት እንዲነግስ የመጀመሪያ ምልክት ሆኑ። ባለፉት ጥቂት ዓመታት ደግሞ ዩክሬን ያቀረበችው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባልነት ጉዳይ ለሩሲያ ትልቅ የራስ ምታት ሆኖ ቆይቷል። ሩሲያ የዩክሬን የኔቶ አባል መሆን ለጥቃት ያጋልጠኛል ስትል ስጋቷን ከፍ አድርጋ ገለጸችም። መጨረሻም ሩሲያ ህግ ማስከበር ባለችው ዘመቻ የካቲት 24 ቀን 2022 ዓ.ም ወደ ዩክሬን ድንበር ዘልቃ ጥቃት ፈጸመችም። በሁለቱ ሀገሮች